በኢትዮጵያ ብር 21150 ብር የፈጀ እቃ ከቲሞ ላይ ከኦንላይን አዝዣለሁኝ። እነዚህን እቃዎች እንግዲህ በፎቶ ማሳያቸው ይሆናል። እቃው ሲመጣልኝ ደግሞ እያንዳንዱን ነገር አብረን ከፍተን የምናይ ይሆናል። ከእነዚህ እቃዎች መካከል 2 የጆሮ ጌጥ ገዝቻለሁ። ብር ናቸው፣ የቻይና ብሮች ናቸው። 1 ግራም ናቸው። እንዲሁም ደግሞ የአንገት ብር 24 ግራም አዝዣለሁ። እንዲሁም የእጅ ብራስሌትም 24 ግራም አዝዣለሁኝ። አንዳንድ ጊዜ ግራሙ እዛ ላይ ሲጻፍና እናንተ ጋር ሲመጣላችሁ ይለያያል። ስለዚህ እቃዬ ሲመጣ አብረን ከፍተን እያንዳንዱን ነገር እናያለን። እንዲሁም ደግሞ 5 ሂል ጫማዎችን ትንሽ ተረከሳቸው ከፍ ያለ ጫማዎችን አዝዣለሁ። እነዚህም ፎቶ ላይ የምታዩት ማለት ነው። በተለይ ደግሞ ቀዩ በጣም ነው የሚያምረው። ሌሎችም በጣም ያምራሉ። ቀዩ ግን በጣም ውድ ነው። ከሁሉም ቀዩ በጣም ውድ ነው። እንዲሁም ደግሞ ነጠላ ጫማ እዚህ ላይ የምታዩት አንዳንድ ጊዜ ቤት ውስጥ የምታረጉት በጣም ስትሉም ከድሬያ ጋር የምታረጉት ነው። አዝዣለሁ ማለት ነው። ከዛ በመቀጠል እንግዲህ የነጭ ሽንኩርት መፍጫ 250 ሚሊ ናት። አዝዣለሁ። 1 ኤርፎን ልሞክር ብዬ ነው አዝዣለሁኝ። እንግዲህ ሌሎችም እቃዎች አሉ፣ የረሳሁት እቃዎች አብረን ሲመጣ ከፍተን እናያለን። 1 ጂንስ ጉርድ አዝዣለሁ። 1 ደግሞ ነጭ ሱሪ ጂንስም አዝዣለሁ ማለት ነው። ሌሎችም የረሳሁት እቃ ካለ እቃው ሲመጣ ከፍተን ነው የምናየው። ከቲሞ ላይ ያዘዝኩት እቃ በዚህ መልኩ ከ5 ቀን በኋላ መጥቶልኛል ማለት ነው። 2 እሽግ ነው እየመጣልኝ። አንደኛው ልጆች ሲቀበሉ ተቀዶ ነው። ስለዚህ እንግዲህ በኋላ ላይ ያ ሁሉንም ከፍተን እናያለን። ይሄኛው ግን እንደዚህ ነው፣ ገልብጬ ነው። ምክንያቱም በዛኛው በኩል አድራሻ ምናምን ስላለበት በዚህ መልኩ ገልብጬ ነው ማለት ነው። ሁሉንም ደግሞ ከፍተን አብረን እያንዳንዱን ነገር እናያለን። አንዳንድ እቃዎችን ከፍቼ ተመልሼ መጥቻለሁኝ። እንግዲህ እዚህ ጋር የምታዩት እችኛው 250 ሚሊ የነጭ ሽንኩርት መፍጫ ናት። በጣም ትንሽ ናት። ይሄ ደግሞ ስልካችሁን አስቀምጣችሁ ቪዲዮ የምትቀርጹበት ነው። ይሄም ከታች ያለው የፎቶ ነው። መጀመሪያ ላይ በፎቶ መልኩ እነዚህን እቃዎች አስቀምጬላችኋለሁ። እናንተ የምትፈልጉትን ማዘዝ ትችላላችሁ። እነዚህ እንግዲህ የእጅ ብራስሌት እና የአንገት ብር ገዝቼ ነበር። ይሄኛው የአንገት ነው፣ ግን የቻይና ብር ነው፣ የጣሊያን ብር ነው ብዬ ነው ገዛሁት። ይሄኛው ደግሞ የጣሊያን ብር ነው። በጣም ቆንጆ ነው። 24 ግራም ነበረ እኔ ስገዛ፣ ግን እኔ ጋር ስመጣያችሁት 16 ግራም ነው ማለት ያዘዝኳቸው። ልክ እንዳዘዝኳቸው በጣም ቆንጆ ጫማዎች ናቸው። እጅግ በጣም ቆንጆ ጫማዎች ናቸው። አያችሁ፣ እጅግ በጣም ቆንጆ ጫማዎች ናቸው። እንግዲህ ረዥም ቪዲዮም ሰርቻለሁ፣ ገብታችሁ ማየት ትችላላችሁ።